11ዱም ቤተሰብ ተሰብስበው በእኩል ሰዓት በእኩል ቀን ራሳቸውን አጠፉ። ይህ ጉዳይ መላው ህንድን ነበር ያደረሰው። ዓለሙላ በዚህ ጉዳይ በጣም ተረብሾ ነበር። ኔትፍሊክስ ሳይቀር ሃውስ ኦፍ ሴክሬት የተባለ ዶክመንተሪ በዚህ ቤተሰብ ጉዳይ ሰርቷል። እዚህ ቤተሰብ ላይ ግን ምንድነው የተፈጠረው? እነዚህ ቤተሰቦች ሁሉም የተማሩና ሁሉም አስተዋይ የሚባሉ ቤተሰቦች ነበሩ። እሱ ብቻ አይደለም፣ የኑሮ ደረጃቸውን በጣም አሪፍ ነበረ። ወተቱን ያከፋፍሉ ነበረ። ወተትም እየሸጡ በጣም ጥሩ የሚባል ላይፍ ነበረ የሚኖሩት። እናም ጎረቤቶቻቸው እንደሚናገሩት ከሆነ እነዚህ ቤተሰቦች ራሳቸውን ከማጥፋታቸው በፊት ምንም የተቀየረ ላይፍ ስታይል አልነበረባቸው። ማለትም ከማንም ጋር አልተጣሉም፣ ከማንም ጋር ጸብ የላቸውም። እሱ ብቻ አይደለም፣ በዛች ቀን ወደ ቤታቸው ማንም ሰው አልሄደም ነበረ። ታዲያ እነዚህ ቤተሰቦች ሁሉም 11ዱም ተሰብስበው ራሳቸውን ያጠፉት ምን ቢፈጠርባቸው ነው? የተፈጠረው እንደዚህ ነው። አንድ የወተት ደንበኛቸው ወደ እነሱ ቤት ጠዋት ላይ ይሄዳል። ይህ ሰውዬ በየቀኑ ከነሱ ጋር የሄደ ወተት ይቀበል ነበር። እናም የዛን ቀን በር ላይ ሄዶ ቢያንኳኳ የሚከፍትለት ሰው አልነበረም። እናም ወደ ሁሉም ቤተሰብ ጋር ስልክ ይደውላል። ሁሉም ቤተሰብ ግን አያነሳም። በዚህም ሰዓት በጣም መጨነቅ ይጀምራል። እናም የሆነ ነገርማ ተፈጥሯል ብሎ በማሰብ በራቸውን በጉልበት ሲመታው በሩ ተከፈተለት ማለት ነው። ወደ ውስጥ ሲገባ ሰውየው እንደሚናገረው ከሆነ እስከዛሬ ድረስ ልረሳው የማልችለው እስከዛሬ ድረስ እንቅልፌን የሚከለክለኝ ነገር አየሁ ይላል። ያየው ምን መሰላችሁ? እነዚህን ነበር ያየው። 11ዱም ቤተሰብ እጃቸው ታስሮ አይናቸው ታስሮ ሁሉም ራሳቸውን አጥፍተው ነበረ። እናም ይህ ሰውዬ በጣም ይደነግጣል። ትንሽ እንደተረጋጋም የሰፈሩን ሰው ይጠራል። ፖሊስም ቦታው ላይ ይገኝና ምርመራ ያደርጋል። ምርመራን በሚያደርግ ሰዓት ማንም ሰው እነዚህን ሰዎች እንዳልገደላቸው ማለትም ሴኩሪቲ ካሜራ ላይ ቼክ በሚደረግበት ሰዓት ላይ ማንም ሰው በዛሽ ቀን እነሱ በሞቱበት ቀን ወደ ቤታቸው የገባ ሰው አልነበረም ከዚህ ሰው ውጪ ማለት ነው። ይሄ ቤተሰብ ራሱን የሚያጠፋበት አንዳችን ምክንያት አልነበረው። ራሳቸውን ለምን አጠፉ ተብሎ መላው ህንድ በጣም ተጨነቀች። ምንድነው የተፈጠረው? እንዴት 11 ቤተሰብ ራሳቸውን ያጠፋሉ ተብሎ በጣም መጨነቅ ተጀመረ። ነገር ግን ፖሊስ አንድ ሚስጥራዊ ደብተር ያገኛል። እዛ ቤት ውስጥ የተፈጠረውን ነገር በሙሉ የያዘ ሚስጥራዊ ደብተር። ይህንን ታሪክ ፓርት 2 ሰራላችኋለሁ። ፎሎና ላይክ እያደረጋችሁ ኮሜንት ላይ ደግሞ ፓርት 2 በሉኝ ማለት ነው።